አብዛኛው ሰው እንግዲህ ስለ ክሪፕቶ ከረንሲ እያወራ ነው። ነገር ግን ሁሉም ሰው ክሪፕቶ ከረንሲን ያውቃል ማለት አይደለም። በዚህ ቪዲዮ ላይ እንግዲህ ክሪፕቶ ከረንሲ ምን እንደሆነ ከመጀመሪያው እስከ መጨረሻው፣ እንደገናም ደግሞ ክሪፕቶ ከረንሲ ላይ እንዴት ነው ኢንቨስት ማድረግ የምንችለው ማለት ያሉት ሪስኮች ምንድናቸው፣ እንደገናም ደግሞ እንዴት ነው ትርፋማ መሆን የምንችለው የሚለውን ነገር እዚህ ላይ ስለ ክሪፕቶ ከረንሲ ትሬዲንግም ጨምሮ ማወቅ የሚገባችሁን ነገር ቤዚኩን በዚህ ቪዲዮ ነገራችኋለሁ ማለት ነው። ስለ ገንዘብና ገንዘብ ነክ ቪዲዮ የሚመቻችሁ ከሆነ ቻናሉን ፎሎ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንገባለን። ከመጀመሪያው ስንጀምር ክሪፕቶ ከረንሲ የሚባለው ምን ማለት ነው? ክሪፕቶ ከረንሲ የሚለው ሀሳብ ምንድን ነው? ዲጂታል መኒ ነው። ይህም እንግዲህ ይህ ገንዘብ ባንክ ላይ ያለ አይደለም። ያ ማለት ኢንተርኔት ላይ ያለ ካሽ ነው ብላችሁ ማሰብ ትችላላችሁ ማለት ነው። ይሄ እንግዲህ ልክ ኢንተርኔት ላይ ያለ ገንዘብ ሆኖ ነገር ግን የራሱ የሆነ ዋጋ ያለው ነው። ልክ እንደ ማንኛውም ገንዘብ ከረንሲ ነው። መገበያየት እንችላለን፣ መግዛት መሸጥ የምንችልበት ነው ማለት ነው። ክሪፕቶ ከረንሲ ላይ በዋነኝነት የሚታወቀው ቢትኮይን ነው ማለት ነው። ቢትኮይን እንግዲህ በጣም ውዱ የሚባለው ክሪፕቶ ከረንሲ ነው። ያ ማለት ፈርስት ክሪፕቶ ከረንሲ የሚባለው ነው። ጉግል ላይ እንግዲህ እዚህ ጋር ማሳየት ትችላለሁ ማለት ነው። እንደምታዩት ከ14 ሚሊዮን ብር በላይ ነው ማለት ነው በኢትዮጵያ ሲመነዘር። በጣም እንደምታውቁት አንዱ ብቻ ነው፣ አንዱ ቢትኮይን ብቻ ነው በኢትዮጵያ ወደ 14 ሚሊዮን ብር በላይ ነው ማለት ነው። ወደ 15 ሚሊዮን የተጠጋ ነው ማለት ነው። ቢትኮይን እንግዲህ ማንም ሊቆጣጠረው የሚችል የለም ማለት መግዛት መሸጡ ማርኬቱ ነው እንጂ ቢትኮይንን እንዲጨምር እንዲቀንስ የሚያደርገው እንጂ ቢትኮይን የሚቆጣጠር ሰው የለም ማለት ነው። እዚህ ላይ እንግዲህ ብሎክቼን የሚባል ነገር አለ። ብሎክቼን ማለት ቴክኖሎጂ ነው ራሱን የቻለ ልክ እንደ ገንዘብ የሚሸናሸርበት የራሱ የሆነ ሲስተም ነው ማለት ነው። ይህ ሲስተም እንግዲህ ልክ እንደ ዲጂታል ቡክ ማለት ትችላላችሁ። ማለት ልክ እንደ ኖትቡክ ማሰብ ትችላላችሁ። ኖትቡክ ላይ ጽሁፍ ምናምን አለ እንደዛው እዚህ ሲስተም ላይ እንግዲህ የክሪፕቶ ከረንሲዎች በዚህ ሲስተም ላይ ነው ማለት ነው የሚንቀሳቀሱት ማለት ነው። ሶ አዲስ ክሪፕቶ ከረንሲዎችም በኤርድሮፕ መልክ የሚመጡ ከሆነ በዚህ ብሎክቼን ላይ ነው። ልክ እንደ ዲጂታል ኖትቡክ ነው ብያቸዋለሁ። ሁሉም ሰው በቀላሉ ማየት የሚችለው ነገር አይደለም። እንደገናም ደግሞ ቼንጅ ማድረግ የሚችለው ወይ ደግሞ የሚለውጠው ነገር አይደለም ማለት ነው። ለምንድን ነው ሰዎች ክሪፕቶ ከረንሲ ላይ ኢንቨስት የሚያደርጉት? በእርግጥ ክሪፕቶ ከረንሲ ያዋጣል? ማለትም ገንዘባችንን አውጥተንበት መልሰን ልናተርፍ የምንችለው ነገር ነው? ሪስክ የለውም ወይስ የሚለውን ነገር እናያለን ማለት ነው። ሶ ክሪፕቶ ከረንሲ ላይ እንግዲህ ብዙ ሰዎች ኢንቨስት ያደርጋሉ። አንዳንድ ጊዜ እውቀትም ሳይኖራቸውም እንዲሁ በድፍረት የሚገቡ ሰዎችም አሉ ማለት ነው። ይህን ነጥብ ግልጽ ለማድረግ እንዲሁም ደግሞ ኢንቨስት ለማድረግ እያሰባችሁ ያላችሁ ሰዎችም ስለዚህ ስለ ክሪፕቶ ነገር ጥርት ያለ እውቀት እንዲኖራችሁ ሰዎች ኢንቨስት ያደርጋሉ። የመጀመሪያው ነገር ምንድን ነው? ክሪፕቶ ከረንሲ የወደፊት ገንዘብ ነው ወይ ደግሞ ፊውቸር ዓለም የሚጠቀምበት ክሪፕቶ ከረንሲ ስለሆነ የራሴ የሆነ ክሪፕቶ ከረንሲ ሊኖረኝ ይገባል ብሎ የሚያስቡ ሰዎች ስላሉ ስለዚህ ዓለም ለወደፊት መሄደው ወደ ክሪፕቶ ከረንሲ ነው ማለት ይህን የምናውቀው ከረንሲዎች የሀገሮች ከረንሲ ፔሮች አሉና ከነዛ ይልቅ አሁን ላይ ፊውቸር የሚባለው ፋይናንስ ወደ ክሪፕቶ ከረንሲ ነው ብሎ የሚያወሩ ሰዎች አሉ። እንደገናም ደግሞ ክሪፕቶ ከረንሲን እንዲህ ኦንላይን መክመኒ ብለው በማሰብ ማለትም ኦንላይን ላይ ትሬድ በማድረግ የሚሰሩ ሰዎች አሉ። ትሬድ በማድረግ በመሸጥ ወይ በመግዛት ውስጥ ይህ ነገር ያው የራሱ እውቀት ያስፈልገዋል፣ ሪሰርች ያስፈልገዋል። እንደዛም ሆኖ እዚህ ነገር ላይ ትሬድ በማድረግ ኢትዮጵያ ውስጥ እንግዲህ እንደምታውቁት ኤክስቼንጆች አሉ ኢትዮጵያኖች እና እነዛ ፕላትፎርሞች ላይ ትሬድ ያደርጋሉ ማለት ነው። እና ትሬድ ሲያደርጉ ባይናንስ ላይ ሊሆን ይችላል፣ ባይቢት ላይም ሊሆን ይችላል። ክሪፕቶ ከረንሲዎችን ትሬድ ማድረግ እንችላለን። ሶ በዛም የሚያተርፉ ሰዎች አሉ። በትንሹ ጀምረው ያን ስላችሁ በትንሹ በጣም ያን ያክል ብዙ ዶላር ያስፈልጋቸዋል ማለት አይደለም። በ10 በ5 ዶላር ውስጥ ኢንቨስት አድርገው ትሬድ የሚያደርጉ ሰዎች አሉ ማለት ነው። እንደገናም ደግሞ በዚህ ቪዲዮ ላይ ከዜሮ ጀምሮ እንዴት ነው መጀመር የምንችለውንም ነጥብ ላነሳላችሁ ስለፈለግኩኝ ነው። ያው ግዴታ ኢንቨስት ማድረግ አይጠበቅባችሁም። እንደምታውቁት ክሪፕቶ ከረንሲ ላይ ሪስክ አለው። እንደገናም ደግሞ አሪፍ ገንዘብ ልታገኙበት የምችሉበት ነው ማለት ነው። ሶ በደንብ አውቃችሁበት ሪሰርች አድርጋችሁበት ከገባችሁበት ጥሩ ገንዘብ ልታተርፉበት የምችሉት ነው። እንደገናም ደግሞ ሪስክ ፍሪ አይደለም ብዬ የምነግራችሁ እዚህ ሪስኩ ላይ ገንዘባችሁን ነው የምታስገቡት። እዚህ ላይ እስካሞች ሊኖሩ ይችላሉ። ያ ማለት የተለያዩ ዌብሳይቶች ላይ ምናምን እናንተ ገንዘብ ኢንቨስት አድርጋችሁ እንደገናም ደግሞ አትርፋችሁ መስራት ትችላላችሁ የሚሉ በጣም ብዙ ስካመሮች አሉና ስካም የሆነውን ካልሆነው ላይ ለይታችሁ ማወቅ አለባችሁ። ትሬዲንግ ላይ ስንመጣ በጣም ታዋቂ የሆኑ ፕላትፎርሞች አሉ። እነ ባይናንስ እነ ባይቢት አሉ። እነዛ አያሳስባችሁም፣ ጀስት ትሬድ ማድረግ ትችላላችሁ። ነገር ግን ኦንላይን መክመኒ ስራዎች ላይ ክሪፕቶ ከረንሲዎችን ኢንቨስት አድርጋችሁ በገንዘባችሁ ገዝታችሁ ክሪፕቶ ከረንሲ እንደገናም ደግሞ ያን ክሪፕቶ ከረንሲ ኢንቨስት አድርጋችሁ እንድሰሩበት የሚጠይቁ አሉ። እነዛ ላይ ሲሆን ግን ሪስኩ በጣም ከፍተኛ ነው። ምክንያቱም የመጀመሪያ አካባቢ ላይ ሊሰጣችሁ ይችላሉ። ከዛ በኋላ ግን ምንድነው የሚያደርጓችሁ? እስካም ያደርጓችኋል። ገንዘባችሁን መጀመሪያ ታስገባላችሁ። ከዛ
አትርፋችሁ እንድታወጡ ካረጉ በኋላ ላይ ግን ገንዘባችሁ ሙሉ ለሙሉ ሊወስዱባችሁ የሚችሉ ናቸው ማለት ነው። ሶ ጋይስ በመጨረሻ እንግዲህ የሚመክራችሁ ነገር ምንድነው? ክሪፕቶ ከረንሲ ላይ በዜሮ ብር መጀመር እንችላለን ወይ ብላችሁ የምትጠይቁኝ ከሆነ አዎ በዜሮ ብር መጀመር ትችላላችሁ። ነገር ግን በዜሮ ብር ሲባል ለምሳሌ አሁን ክሪፕቶ ከረንሲዎች አዲስ የሚመጡ ክሪፕቶ ከረንሲዎች አሉ። እነዚህ እንግዲህ ኤርድሮፖች ናቸው። በእርግጥ ኢትዮጵያ ላይ ኤርድሮፕ በጣም ታዋቂ ሆኖ ነበረ። በጣም ብዙ ሰዎች እየሰሩት ነው። ነገር ግን አሁን ላይ ትንሽ ቀዝቀዝ ቢልም ኤርድሮፕ አሁን ላይም ቢሆን በነፃ ገንዘብ ማግኘት የምትችሉበት ነው። ያ ማለት ምንም የምታጡበት ነገር የለም። ያን ያክል በጣም ብዙ ታስክ ያለው ኦቨር እናንተን ጊዜያችሁን የሚወስድባችሁ ነገር ካልሆነ ጀስት ሪፈራል ካላችሁ፣ በተለይ ደግሞ ቴሌግራም ላይ ብዙ ሜምበሮች ያሉት ግሩፕ ካላችሁ ሊሆን ይችላል። እንደገና ደግሞ በጣም የምታወሩት ሰው ካለ ሪፈር ማድረግ የምትችሉበት ወይ ደግሞ በሪፈራል አሪፍ የሚሰጡ ኤርድሮፖች የምታገኙ ከሆነ ወደ ክሪፕቶ ከረንሲ ዓለም እንግዲህ በኤርድሮፕ መግባት ትችላላችሁ ማለት ነው። ሶ ኤርድሮፕ ላይ ያገኛችሁትን ገንዘብ ደግሞ እናንተ በመግዛት በመሸጥ ውስጥ ቀጥታ ትሬዲንግ ላይ መግባት ሳይሆን እናንተ ሻጭ ሆናችሁ መግባት ትችላላችሁ። ለምሳሌ ባይቢት ላይ ሻጭ ሆናችሁ ገብታችሁ ለምሳሌ አንዳንድ ሰዎች ገንዘብ ይዘው መጥተው ከእናንተ ክሪፕቶ ከረንሲ መግዛት የሚፈልጉ ካሉ ለነሱ ቴሌግራም ላይ ሊሆን ይችላል የራሳችሁ ግሩፓችሁን በመክፈት መሸጥ ምናምን ትችላላችሁ፣ መሸጥና መግዛት ትችላላችሁ ማለት ነው። በቀላሉ ነገራችሁ ብዬ ነው እንጂ ቀጥታ ኢንቨስት አድርጉ እያልኳችሁ አይደለም ማለት ነው። ሶ ጋይስ ከዚህ በኋላም ስለ ክሪፕቶ ከረንሲ እና ስለ ትሬዲንግ ምናምን ቪዲዮ የምትፈልጉ ከሆነ ጠይቁኝ፣ ቪዲዮ መስራላችሁ ይሆናል ማለት ነው። ስለ ገንዘብና ገንዘብ ነክ ቪዲዮ የሚመቻችሁ ከሆነ ቻናሉን ሰብስክራይብ ማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሆነው